وديس كيتيوب تكتاتاي السلام عليكم ورحمة الله وبركاته እንዴት ናችሁ ውድ የሀገሬ ልጆች ሰላም ናችሁ ወይ ከኔ ጋር አልহামዱሊላህ ረብል ዓለሚን ባረከላሁ ፊኩም ባለፈው አንድ ቪዲዮ ሰርቼ ነበርና በዛ ቪዲዮ በተለይ ስለ ኒካህ እንዲሁም ደግሞ መህር ለሴቶች ግዴታ ነው አስፈላጊ ነው አላህ የደነገገውን አላህ ያዘዘውን እኛ ወደ ቁርአንና ወደ ሲዋክ ለምን እንቀይራለን የሚያስፈልጋችሁን ነገር አቅሙ በሚችል ጠይቁ ብዬ በሰራሁት ቪዲዮ ላይ አንድ እህቴ 10000 ሪያል ጠይቀው በዛው ጠፋ እና ብዙ እህቶች ያው እኔ ሱብሃንአላህ በጣም ነበር የደነገጥኩት እኔም እውነት ለማናገር በዛ ቪዲዮ ላይ ቪዲዮ ሰርቻለሁ በዛ እንትን ላይ ማለት ነው ለምን ቪዲዮ ሰራሽ ካላችሁ ያው ይሄ ነገር ለምን እንደዚህ ይሆናል በገዛጃችን እጣችን እንዳናበላሽ ሰዎች ያላቸው አመለካከቱ ስነልቦናችን እንዳይጎዳ ብዬ በሰራሁት ቪዲዮ ብዙ ሰዎች ቪዲዮውን አይተነው ነበር ግን የሆነ ቦታ አልሰጠነውም አንዳንዶች ደግሞ በቃ ብዙ አላችሁና አስተያየት አንዳንዶች ደግሞ ባይጠፋ ነው የሚገርመው ምናምን ብዙ ኮሜንት አስተያየት ሰጥቷል በነገራችን ላይ ይሄን እንደዚህ ነገር እንድንል የሚያረጋን የእህቶቻችን አንዳንዴ በብዙ ጎን ልታዩት ይገባል ለምሳሌ አንድ ሰው በጣም ሲጨቀጭቃችሁ ማትፈልጉት ሰው ለማባረር የምትጠቀሙት አጠቃቀም አለ አንደኛ ሁለተኛ ደግሞ ምናልባት የሆነ ሶስተኛ ደግሞ ማንነቱን ለማወቅ አራተኛ ደግሞ ይሄ ሰው ምን ያክል ጠንካራ ነው ኢማኑን ለመገምገም ብቻ ለብዙ ነገር እንጠቀመዋለን እና ከዛ ግን ያው ማለት ከዛ አንዱ ነው ብቻ ለኩል ይሄን እንደዚህ አይነት ነገር ስንጠቀም እኔም ያው እንግዲህ ኮሜንቱን አውጥቼ ቪዲዮ ሰራው ብዙ ወቶችም ተንጫጫን ከኔ ጀምረው ማለት ነው እኔ ቪዲዮን ስለሰራው በዛ ላይ ደግሞ አንድ እህቴ የሰጠችው አስተያየት አለ እህቴ በዚህ በጥሩ ማንነትሽ በጥሩ ጎንሽ ብዙ ጠላት እንዳታፈሪ ተጠንቀቂ የሚል ሐሳብና አመለካከት አይቻለውና በዚህ አጋጣሚ እህቶች እንኳን አይደለም እኔ ደካማይት እኔ ምንም ባዶ የሆንኳት ብዙ ሰዎች ጠላትነትን የሆነ ስራ ሲሰሩ አይደለም ጥሩ ነገር ላይ ስትቀመጡ በጣም መጥፎ ነገር ለምሳሌ ዘፋኞች ድራማ የሚሰሩት በቃ ብቻ ብዙ ተራ የተባሉት ራሱ በዛሬ ደግሞ በቃ እንግዲህ እኛ ሙስሊሞች አንድ ሰው በእስልምናው ብቻ ብዙ ፈተና ይፈተናል እንኳን ዱንያ ያለ ድህነት አለ የኑሮ ውድነት አለ ብዙ ነገር ወላሂ ሱብሃንአላህ በፈተና የታጠርና ይመስለውና እንኳን እኔና እህቴ ይሄን ነገር ዛሬም አለሁበት ወደፊትም አለ እስከ ዛሬም ነበረ ግን ካለፈው አይበስም አልহামዱሊላህ ረብል ዓለሚን እና ስላሰብሽልኝ በጣም ጀዛከላሁ ኸይረን በጣም ነው ማመሰግን ውድ እህቶቼ እንዲህ አይነት ጥሩ አመለካከት ያላቸው እህቶች አሉ በተለይ አንዳንድ ኮሜንቶች ሳወጣ አንዳንድ ቪዲዮዎች ስሰራ አንዳንድ ነገር ሳረግ የሚሉ ሰዎች አሉ በነገራችን ላይ እኔ እኮ አጠፋለሁ እንኳን እኔ ሁሉ ሲያጠፋል የሰው ልጅ ያጠፋል ነብዩ ሰለላሁ ዐለይሂ ወሰለም እኮ በረሉበት ነው አንተ ደጋሚ ሳሂር ብዙ የተባሉ ሱብሃንአላህ እና እንደዛ ስለሆነ ያ ነገር ብዙም አይረብሻችሁ ስላችሁ ነው ኢንሻአላህ እና ውዴቶች ያው እንግዲህ ባረከላሁ ፊኩም ዛሬ ላይ የሰው ልጅ ጠላቶቻችን በበዙ ቁጥር እኛ ጥንቃቄ ካላደረግን ብዙ ነገር አለ የምር ብዙ እንባላለን የሚገርመው ነገር በአለባበሴ ለምሳሌ ከዚህ በፊት አንድ ነገር ተባለ የሆነ ሽፎን ብዙ ጊዜ ልብሶች አስተዋውቃለሁ በተለይ ሽፎን እንደዚህ ብቻ እየታዘዝኩትን በትዕዛዝ ስራ ሰራለሁ ያንን ነገር በቪዲዮ አስተዋውቃለሁና ሳስተዋውቅ አንዳንዴ ሞክረዋለሁ እኔ እለብሰዋለሁ ስሞክረው ስለብሰው ብዙ ንግግራቸው ራሱ አጂብ ወላሂ እኔ ድንግጥ እላለሁ የምር ብዙ ጊዜ የሆነ መሬት ራሱ ብትውጠኝ ደስ ይለኛል የሚገርማችሁ ማለት ነው የሆነ ከንግግር እነሱ በቃ ጨዋ እነሱ ቆንጆ እነሱ ውብ እነሱ ሸጋ እነሱ በቃ ከዛ ሁላ የጠሩ ነው የሚመስሉ በተለይ እኔ ሲጽፉት ራሱ እኔ እንጃ አእምሯቸው ያገናዘበ ወይም ያስተነተኑ አይመስለኝም ለምን እኔ ነገር ስሳታለሁ እኔ ማን ነኝ እኔ እንዲህ ማለት የለብኝም ብለን ብንል ማንንም ሰው አያጠፋም ነበር ሱብሃንአላህና ብዙ ነገር ይባላልና እንደውም ማረሰው ምንድነው ያለችኝ አንዷ ሱብሃንአላህ
ብር ሆነና ገንዘብ ሆነና ራስሽን ጥለሽ እንድትወጪ ወይም ራስሽን እንድትለቂ ያደረገሽ ምናምን ጥሩ ነበርሽ እኮ ኢማን ነበረሽ እኮ ያ ሁላ የት ገባ? ምን ሆነሽ ነው? አበድሽ እንዴ? ምናምን ብላ የኮመተች ታይቻለሁ እና በጣም ነበር የገረመኝ። ማለት ያ ልብስ በጣም ሰፊ ነው ከለሩ ራሱ ቆንጆ ከለር ነው ማለት የሆነ ለአይን ራሱ የሚገባ አይደለም። ግን የተሰጠው ኮሜንት በጣም ነበር የገረመኝና አልሐምዱሊላህ ረብል ዓለሚን። በዛው ልክ ደግሞ ቆንጆ ቆንጆ እህቶች አሉ። አንዳንዶች ደግሞ እንዴ ምን ሆነሽ ነው? እዛ ላይ ራሱ ቀንዳቸው ወይም ራሳቸውን የሚቀበቅቡ ሰዎች አሉ። እንደዛ አይነት የሚናገሩ እህቶች እና ያለን ማሻአላህ። እና የሰው ልጅ በጥቅሉ የምልሽ ምንድነው በሰራሽው በምትሰሪው ስራ ሁሉ በምታረጋቸው ነገሮች ሁሉ በምትሰሪያቸው ዙሪያውን ባሉሽ ትፈተኛለሽ። ለምሳሌ የኔ ያልሽው ጓደኛዬ ያልሽው ቤተሰብ ያልሽው ያመንሽው ትከጃለሽ። ምሬን የምለው ሰርተሽ አንቺ እኮ አልሰራሽም ሀታ በልፋትሽ ላገኘሽው ዛሬማ አገኘ በቃ ተንቀባረረ ተንጠራራ። ዛሬማ በቃ የሚገርመው ነገር እኮ ዩቲዩብ ራሱ ብዙ ጊዜ አይታችሁ ተሆነ ፕራንክ የሚሰሩትን ወይም ዲራማ የሚሰሩትን ዘፋኞች ላይ ኮሜንት ሲሰጡ ማሻአላህ እንደዚህ ራሱ የሚሉ ሰዎች እኮ አሉ። ግን ልክ ጥሩ ቦታ ላይ ይመጡና ሀታ ቪዲዮውን ያዩ ራሱ አይመስልም። የሚሰጡት ኮሜንት የሚናገሩት ንግግር የሚሰነዝሩት ከአፋቸው የሚወጣው በጣም ጸያፍ ነው። አስባችሁታል? እንግዲህ አስቡ። ይሄን ያክል ነን እኛ ይሄን ያክል ነን አመለካከታችን። እና እህቴ ማለት ነው ይሄ ነገር ያለ ነው። የሚገርመው አሁን እኔ ብሰርቅና ብሰደብ ምን ይገርማል? ሰርቄ ነው። መጥፎ ስራ ብሰራ ብሰደብ ምን ይገርማል? መጥፎ ስራ ስለሰራው ነው። ግን የምር ነው ጥሩ ቦታ ላይ ያለችትን እህት ለመጣል ለማሰቃየት ካለችበት ለማደናቀፍ የማይፈነቀል ድንጋይ የለም። ያም ደግሞ ከሩቅ አይመጣም፣ ከቅርብ ነው። ከሩቅ የለም፣ አትልፉ። ከሩቅ የለም፣ እዛው ነው፣ ጥጋችሁ ነው። እና ባረከላሁ ፊኩም እህቴ ጀዛከላሁ ኸይረን። የመጣ በሰላም የመጣ እንቀበላለን፣ የሄደን እንሸኛለን። እንደነገርኳችሁ ጥሩ ስራ የሚሰሩትን ይልቅ የሚያበረታቱ መጥፎ ስራ የሚሰሩትን ፕራንክ የሚሰሩትን ወይም ዘፋኞች ወይ ድራማ ወይ እንደዛ ነገር ያደርጉና ልክ እናንተ ጥሩ ነገር ሰርታችሁ እንኳን የሚሰጡት አስተያየት ከመንገድ እንድትወጡ የሚያደርግ ነው። የሚገርመው ማለት የሰው ልጅ እኮ ይስሳታል፣ የሰው ልጅ እኮ ያጠፋል። እሷ እኮ ምናምን ብለው ኡዝር እንኳን አይሰጧችሁም። ግን ኃያሉና ጥበበኛው የበላይ የሆነው አላህ ሱብሓነሁ ወተዓላ አይጥላችሁም። ደስ አይልም? ወላሂ ምሬ ነው፣ ደስ አይልም? እና ምን እላችሁ ፈልጌ ነው ብዙ ያላለፍኩት መንገድ የለም፣ አልፌያለሁ አልሐምዱሊላህ። አንድ ኮሜንትም አይቻለሁ። ምን ይላል? በጣም ደስ ብሎኛል ስኬት አገባች የሚባል ኮሜንት ስታይ ብዙ ዩቲዩበሮች ብዙ ተስደት ተመልሰው አግብተው ከሌ አገባች ብለው ራሱ በራሴ ቻናል ላይ በጣም መወዳትን እህቴን ነግረውኛል፣ አበስረውኛል። እንዲህ ነው በቃ። አንዳንዴ ሰው ሲወዳችሁ አያችሁ ከነ እንከናችሁ። ያቺ ሰው እኮ ብዙ ጥፋት አይታኛለች፣ ግን አሳልፋኛለች ስለምትወደኝ። ብዙ ነውሮች አይታብኛለች፣ ግን አሳልፋኛለች። ለምን? ስለምትወደኝ። ያ ጥፋቱ ራሱ እንደ ጥሩ ነገር መስሏት። ግን በጣም የሚጠላችሁ ሰው በተለይ ውድቀታችሁን የሚመኝ ሰው የምሬ ነው የምላችሁ፣ ብታጎነብሱ ብትሰግዱለት የፈለገ ብታረጉለት አትልፉ። በቃ አለቀ። የምሬ ነው የምላችሁ። እና እህቴዋ ጀዛኪላሁ ኸይረን ለአመለካከትሽ፣ ለኮሜንትሽ፣ ለአስተያየትሽ ማለት ለሰጠሽኝ ጥሩ ነገር ለሰጠሽኝ ምክር በጣም አመሰግናለሁ። ቴንኪው ውዶችዬ፣ አላህ ይጠብቃችሁ፣ ሀገራችንን ሰላም አድርግልን። ላይክ ሼር አድርጉ። ማለት ላይክ ሼር አድርጉ ስትባሉ ራሱ
ሰብስክራይብ እናንሳ፣ ላይክ እናንሳ፣ አናረግም አንቺ ምንድን ትሳ አንቺ ብለው የሚሳደቡ እኮ አሉ። አላህ ልብ ይስጣቸው፣ አላህ ኸይር ያድርጋቸው ኢንሻአላህ። እና ውዶችዬ ላይክ ሼር አድርጉልኝ ቪዲዮን። ባረከላሁ ፊኩም፣ አላህ ይጠብቃችሁ። በቀጣይ ቪዲዮ ኢንሻአላህ እመጣለሁ። በዱዓችሁ አስታውሱኝ። ባረከላሁ ፊኩም። ስደት ያላችሁ ታሽቶች ደግሞ ኢንሻአላህ እንደኛ አግብታችሁ የምትወልዱ አላህ ያድርጋችሁ። ሀገር ገብታችሁ ማለት ነው በደስታ የምትኖሩ ማለት መብቃቃትን አላህ ያድላችሁ። የምሬ ነው። የፈለገ ሀብታም ብትሆኑ፣ የፈለገ ቢኖራችሁ፣ የፈለገ የምትፈልጉትን ሁሉ ጭናችሁ ብትመጡ ደስታ አይጠገብም። የሆነ ነገር ይጎላል እና መብቃቃትን አላህ እንዲሰጣችሁ ነው እኔ ዱዓ ማረግ። ሽውዶችዬ መብቃቃትን ሰጥቶ ለሀገር አላህ ያብቃችሁ። ባረከላሁ ፊኩም። ቪዲዮን ላይክ ሼር ኢንሻአላህ